ሰላም ጤና ይስጥልን። ከኦሮሚያ ሚዲያ ኔትወርክ ደጀኔ ጉተማ ነኝ። ዕለታዊ ዜና እነሆ። የኦሮሞ የፖለቲካ እስረኞችን እስር ቤት አጉሮና የኦሮሞ የፖለቲካ ፓርቲዎችን ጽህፈት ቤቶች ዘግቶ ብሔራዊ ለተባለው ምክክር ጊዜ ማባከን ሀገሪቷን የበለጠ አዘቅት ውስጥ ይከታታል ተባለም። ፖለቲካዊ ችግሮች በጦርነትና በአፈና ሳይሆን ግልጽ፣ ነፃና ገለልተኛ በሆነ ውይይትና ድርድር ብቻ ይፈታል ብለው ሲከራከሩ የነበሩትን እነ ጀዋር መሐመድ፣ በቀለ ገርባ፣ ኮሎኔል ገመቹ ኢታና፣ አብዲ ረጋሳና ሌሎች የኦሮሞ የፖለቲካ እስረኞችን እስር ቤት ውስጥ ማሰቃየት የስርዓቱን አምባገነንነት ያሳያል ተብሏል። የአሮጌ ስርዓት ናፋቂ ጽንፈኛ ተስፋፊዎች ትግራይን እስከምንጨብጥበት ጊዜ ድረስ ጦርነቱን መቀጠል አለብን፣ ብሔራዊ ምክክሩንም ለብቻችን ማካሄድ አለብን ማለታቸው ሀገሪቷን ወደ ለየለት የውድቀት ጎዳና ይወስዳታል ተብሏል። ጀዋር መሐመድ ከመታሰሩ በፊት ለበርካታ ዓመታት ጦርነት በማካሄድ ያመጣነው ለውጥ የለምና እስኪ ለውይይትና ድርድር ቅድሚያ እንስጥ ብሎ ከዚህ በፊት በሰጠው ቃለ ምልልስ መናገሩ አይዘነጋም። አሃዳዊ ኃይሎች ብሔራዊ የተባለው ምክክር ይዘጋጃል እያሉ በሚገልጹበት በአሁኑ ወቅት በአማራና በኦሮሞ ብልጽግናዎች መካከል የተካረረ ልዩነት እየተፈጠረ መሆኑን ምንጮች ይናገራሉ። ዋናው ልዩነታቸው ከትግራይ ጋር የተጀመረው ጦርነት ይቀጥል አይቀጥል የሚል መሆኑም ተሰምቷል። አንደኛው ቡድን የጦርነቱን መቀጠል ሲደግፍ፣ ሌላኛው ቡድን ደግሞ የማናሸንፈውን ጦርነት መቀጠል የለብንም የሚል ነው ተብሏል። የኦሮሞ የፖለቲካ እስረኞች በእስር በርስ በርስ ጦርነት አሸናፊም ተሸናፊም የለም፣ መፍትሄው ውይይትና ድርድር ብቻ ነው ማለታቸው አይዘነጋም። የኦሮሞ ነፃነት ሰራዊት በምዕራብ ሐረርጌ ዞን በብልጽግና ጦር ላይ በወሰደው ወታደራዊ እርምጃ ድል ማስመዝገቡን ገለጸ። የኦሮሞ ነፃነት ሰራዊት በምዕራብ ሐረርጌ ዞን ሚኤሶ ወረዳ ውስጥ በሚገኙ አካባቢዎች ከብልጽግና ጦር ጋር ባካሄደው 3 ቀናት በፈጀው ጦርነት አንጸባራቂ ድል ማስመዝገቡን ገልጿል። በጀግናው የነፃነት ታጋይ በኤሌሞ ቅልጡ የተሰየመው ኤሌሞ ቅልጡ ብርጌድ ከጠላት ጋር ከ3 ሰዓታት በከባድ መሳሪያ የተደገፈ ጦርነት ማካሄዱን ገልጿል። የብልጽግና አገዛዝ የኦሮሞ ነፃነት ሰራዊትን ማጥፋት ብለው በከፈተው የጦርነት ዘመቻው ከፍተኛ ክሳራ እየደረሰበት መሆኑም ተነግሯል። በምዕራብ ሐረርጌ ዞን ሚኤሶ ወረዳ በተካሄደው ጦርነት የብልጽግና ወታደራዊ አዛዦችን ጨምሮ ከ50 የሚበልጡ ወታደሮችና ቢያንስ 5 የፌዴራል ፖሊስ አባላት መገደላቸውን፣ በርካታዎች ደግሞ መማረካቸውን የኦሮሞ ነፃነት ሰራዊት አመልክቷል። በተመሳሳይ ሁኔታ የኦሮሞ ነፃነት ሰራዊት በምዕራብ ሐረርጌ ዞን ጉባ ቁሪቻና ቦርዶዴ ወረዳዎች ከጠላት ጋር ባካሄደው ጦርነት ከፍተኛ ድል ማስመዝገቡንም ገልጿል። በሁለቱ ወረዳዎች ውስጥ በተካሄዱ ጦርነቶች በርካታ የብልጽግና ወታደሮች ከጥቅም ውጭ መደረጋቸውና መማረካቸውን የኦሮሞ ነፃነት ሰራዊት የምስራቅ እዝ ገልጿል። ጦርነቶቹን በተመለከተ የብልጽግና አገዛዝ ይህ ዜና እስከተጠናቀረበት ጊዜ ድረስ ይፋዊ መግለጫ አልሰጠም። ይሁን እንጂ የስርዓቱ ካድሬዎች ሐረርጌን ጨምሮ በመላው ኦሮሚያ ጦርነት እየተካሄደ መሆኑን በመግለጽ እርስ በራሳቸው በመወናጀል ላይ ይገኛሉ ተብሏል። የኦሮሞ ነፃነት ሰራዊት ጉዞ ወደ ፍንፍኔ ዘመቻ ከከፈተ ወዲህ በርካታ የምዕራብ ደቡብና መካከለኛ የኦሮሚያ አካባቢዎችን መቆጣጠሩን በቃል አቀባዩ ኦዳ ተርቢ በኩል መግለጹ ይታወሳል። አሁን በደረሰን ዜና የኦሮሞ ነፃነት ሰራዊት የመካከለኛው ኦሮሚያ እዝ ዛሬ ሰኞ አዳዲስ ሰልጣኞችን ማስመረቁን አንድ የሰራዊቱ ከፍተኛ አዛዥ ገልጸዋል። በመካከለኛው ኦሮሚያ ሸዋ ውስጥ የሚንቀሳቀሰው የኦሮሞ ነፃነት ሰራዊት አዳዲስ ሰልጣኞችን ለሶስተኛ ጊዜ በብዛትና በጥራት በማስመረቁ
እንኳን ደስ አላችሁ፣ እንኳን ደስ አለን ብሏል የሰራዊቱ ከፍተኛ አዛዥ። ይህ በእንዲህ ያለ የብልጽግና ጦር በሰሜን ሸዋ ዞን ደገም ወረዳ ከፍተኛ ዝርፊያ እያካሄደ ነው ሲሉ ነዋሪዎች አማረሩ። በተለይ በደገም ወረዳ የያያ ሀሮ አካባቢ ነዋሪዎች ቤቶቻቸው በብልጽግና ጦር እንደተቃጠሉባቸው፣ እህልና የቤት እንስሳት ሳይቀሩ እንደተዘረፉባቸው ተናግረዋል። በወሎ ኦሮሞ የፖለቲካ እስረኞች ላይ የተፈጸመው ግድያ የጦር ወንጀል የመሆን አቅም አለው ተባለም። በወሎ ኦሮሞ የፖለቲካ እስረኞች ላይ የተፈጸመው ግድያ የጦር ወንጀል የመሆን አቅም እንዳለው በጉዳዩ ላይ ምርመራ ያደረገው ጋዜጠኛ ማት ዊሊያምስ ተናገረም። በጨፋ ሮቢት በብልጽግና የጸጥታ ኃይሎች የተገደሉት የወሎ ኦሮሞዎች የፖለቲካ እስረኞች የነበሩ ሲሆን ከሕግ አግባብ ውጭ ከእስር ቤት እንዲወጡ ተደርገው በአሰቃቂ ሁኔታ መገደላቸው ተረጋግጧል። በብልጽግና የጸጥታ ኃይሎች የተረሸኑ ሰዎችንም መቅበር በመከልከሉ ሬሳቸው በአውሬ መበላቱ ተገልጿል። እንዲሁም በከረዩ አባገዳዎች ላይ የተፈጸመውን ግድያ በማስታወስ ይህን መሰል የሰብአዊና የጦር ወንጀል የመሆን አቅም ያላቸው የመብት ጥሰቶች በወሎ ብቻ ሳይሆን በሌሎችም የኦሮሚያ አካባቢዎች በስፋት እየተፈጸሙ ሊሆን እንደሚችል ጋዜጠኛ ማት ዊሊያምስ ጠቁሟል። በተጨማሪም ጋዜጠኛው ዓለም አቀፉ ማህበረሰብ በኢትዮጵያ ያለውን ግጭት ማስቆም አለበትም ብለዋል። ሀገሪቱ በርስ በርስ ግጭት ምክንያት ከመበታተኗ በፊት ዓለም አቀፉ ማህበረሰብ ግጭቱን ለማስቆም የበኩሉን ድርሻ መወጣት እንዳለበት ከመናገሩም ባሻገር የጦርና በሰብአዊነት ላይ ወንጀል የፈጸሙ አካላት ተጠያቂ መሆን እንዳለባቸው ገልጸዋል። በመጨረሻም ታዋቂው ደራሲና ጋዜጠኛ ገዳ ገብረአብ ወይም ተስፋዬ ገብረአብ ሕይወቱ ከዚህ ዓለም ማለፉ እንዳሳዘናቸው አድናቂዎቹ ገለጹ። በቡርቃ ዝምታ መጽሐፉ በኦሮሞ ሕዝብ ዘንድ ተወዳጅነትን ያገኘው ተስፋዬ ገብረአብ በኦሮሞ ሞጋሳ ስርዓት መሰረት ገዳ ገብረአብ ተብሎ የኦሮሞ ዜግነትን አግኝቷል። ይሁን እንጂ ደራሲ ተስፋዬ ገብረአብ የቡርቃ ዝምታን በመጽሐፉ በአሮጌ ስርዓት ናፋቂዎች ክፉኛ መወቀሱ ይታወሳል። ነው በተረት መልክ የተነገሩን ታሪኮች እንደ ቅዱስ ነገር ወይም እንደ ሃይማኖት መነካት የለባቸውም የሚሉ ወገኖች አሉ። ያ ከወተት ጋር እንደ ጡጦ እየጠባን ያደግነውን ተረት የእውነተኛ ታሪክ ነው፣ እሱን የነካ ውጉዝ ነው የሚሉ ወገኖች አሉ። ይሄ ይታወቃል። እኔን ዘረኛ ወይም ከፋፋይ የሚሉኝ መጀመሪያ የቡርቃ ዝምታ የሚለውን መጽሐፍ በመጻፌ ነው። የቡርቃ ዝምታ ላይ የገለጽኩት የአኖሌ ጉዳይ ነው። የአኖሌ ታሪክ እውነት ነው። እኔ ለኦሮሞዎች የነገርኳቸው ታሪክ አይደለም። ኦሮሞዎች ለኔ የነገሩኝ ታሪክ ነው። ይሄን የነገሩኝ ስለ አያቶቻቸው የሚያውቁ ሰዎች አርሲ ሄጄ ያጫወቱኝ ታሪክ ነው። ልክ ተገልብጦ እኔ ለኦሮሞ ሕዝብ ያንን ልቦለድ ጽፌ እንዳቀረብኩ አድርገው ቅስቀሳ ያደርጋሉ። ይሄ ቅስቀሳ እውነት ነው ብለው ያመኑ መጽሐፉን ሳያነቡ መልሰው መላልሰው ከፋፋይ ጽሁፎችን እንደምጽፍ ፕሮፓጋንዳ ስራ ይሰራሉ። ብዙም ግን የሰራላቸው አይመስለኝም። በአንድ ቀለበት ዙሪያ ያሉ ቅስቀሳውን ያካሂዳሉ። መጽሐፎቹ ሲታተሙ ግን አንባቢዎቼን እኔ ያውቃለሁ። ከሁሉም ወገን መጽሐፎቼ አንባቢዎች አላቸው። ሰርቶላቸዋል። ፕሮፓጋንዳው ውጤት አምጥቷል ብዬ አላስብም። በጥቅሉ ደራሲ ገዳ ገብረአብ ከዚህ በፊት ከኦኤምኤን ጋር ባደረገው ቆይታ የቡርቃ ዝምታ አብቅቷል፣ ድምፅ ተሰምቷል፣ መጽሐፉን እንደገና የመጻፍ ዕድል ባገኝ ርዕሱን እቀይራለሁ ብሎም ነበር።
በቡርቃ ዝምታ ነበር እኔ ከምወዳቸው መጽሐፍቶች አንዱ ነውና ቡርቃ ዝምታ ያኔ ጻፍክበት ምክንያት ይኖርሃል ከዚህ በፊትም ገልጸሃልና ዛሬ ቡርቃ ዝምታን ብትጽፍ እንዴት ነበር ምን አይነት ርዕስ ነበር የምትሰጠው እስካሁን ያ ቡርቃ ዝምታው እዛው ነው ያለው የቡርቃ ዝምታ አብቅቷል በኔ የህይወት ዘመን አንድ በጣም የሚገርመኝ የቡርቃ ዝምታ ሲያበቃ አያለው ብዬ ገምቼ አላውቅም ምናልባት ከኔ እድሜ በኋላ ካለፍኩ በኋላ የሚመጣ ይመስለኝ ነበር ከጠበቅኩት ጊዜ በጣም ፈጥኖ ቡርቃ ዝምታ በቃ ቡርቃ ዝምታ ያበቃ ቀን የኦሮሞ ህዝብ ገንፍሎ ይወጣል ነው የሚለው መጽሐፉ መላ ኦሮሚያን ያጥለቀልቃል ድምጹ ይሰማል ዝምታው ያበቃል የሚል ነበር አሁን አይተነዋል የቡርቃ ዝምታ አብቅቷል አንድ የኦሮሞ ወጣት ሁሉንም ነገር ያውቃል ስለማንነቱ ያውቃል ታሪኩን ያውቃል ባህሉን ይወዳል ኦሮሞነቱን ያከብራል ቀደም ያሉት ገዢዎች ማንነቱን እንዲክድ ያደረጉበትን ተጽዕኖ በጥሶት አልፏል ያሁን ኦሮሞ በአንድ በተወሰነ አጭር ጊዜ ውስጥ መሃል አካባቢ ከኦሮሞነት ከማንነት የመሸሽ ዝንባሌዎች ነበሩ ያ ተበጣጥሶ አልፎ በዚህ ባጭር ጊዜ በእኛ እድሜ በማየቴ በጣም ደስተኛ ነኝ ዛሬ በጽፈው ኖሮ የቡርቃ ዝምታ ብዬ ልጽፍ አልችልም ነበር ያ ርዕስ አልፏል ቡርቃ ዝም አላለም አሁን ከገደል ገደል የዘለለ የቡርቃ ወንዝ የዘመረ ነው በኦሮሚኛ በጣም ደስ ይለኛል ዛሬ ያኔ በጣም ዝምታ በነበረበት ጨለማ በነበረበት በተለይ ኦኤልኤፍ ወያኔ ክዶት ቻርተሩን ረግጦ የገባውን ቃል ክዶ ኦኤልኤፍ ወደ በረሃ ተመልሶ የገባ ጊዜ ለኦሮሞ ህዝብ የጨለማ ዘመን ነበር የተደራጀው የኦኤልኤፍ ኃይል ተበታትኖ ተስፋ የመቁረጥ የሚመስሉ ሁኔታዎች ይታዩ የነበረበት ጊዜ ነበር ያን ጊዜ ነው የቡርቃ ዝምታን የጻፍኩት ዛሬ ብዙ ሊጻፍ ይችላል በዛ በጨለማው ዘመን ጥቂት ኦሮሞ ጓደኞች ነበሩኝ ይሄን ነበር የምናወራው ወያኔ ውስጥ ሆነን ስለ ኦሮሞ ህዝብ እንነጋገር ነበር ያኔ ገና የቁቤ ጄነሬሽን ልጆች ነበሩ ህፃናት ነበሩ ገና አኮኩሉ የሚጫወቱበት ዘመን ነበር ዛሬ ትምህርታቸውን ጨርሰው ትልልቅ ደረጃ ላይ የደረሱ ናቸው በዛን ጊዜ የቡርቃ ዝምታ ሲጻፍ የነበሩ ህፃናት ዛሬ ትልልቅ ሰዎች ሆነው ፖለቲካውን ሲመሩት እያየን እና በእውነቱ በዚህ አጋጣሚ የኦሮሞ ህዝብ ጥያቄ እንደዚህ ጎልቶ ወያኔን እያርበደበደው በተለያየ መንገድ ጥያቄዎችን ለመመለስ የሚሯሯጥበት ጊዜ ላይ ስለደረሰውና ይሄን ለማየት በመብቃቴ በጣም ደስተኛ ነኝ በአጭር ጊዜ ውስጥ የተሟላ ይሆናል ጥያቄው ብዬ አምናለሁ በ24 መጽሐፍ መድረስ የጀመረው ደራሲ ጋዜጠኛ ተስፋዬ ገብረአብ ወይም ገዳ ገብረአብ ከቡርቃ ዝምታ እስከ ጫልቱ እንደ ሄለን ከራሮችን ከአንቀጠቀጠው ትውልድ እስከ ጀሚላ እናት የተባሉ በርካታ መጽሐፍቶችን ለንባብ አብቅቷል የመጀመሪያ መጽሐፌ ገና በ24 ዓመት እድሜ ያለኝ የጻፍኩት ያልተመለሰው ባቡር የሚል ነው እጄ ላይ የለም እሱ ኢትዮጵያ ውስጥ ግን አትመው እንዳከፋፈሉት አውቃለሁ በመቀጠል ያው የቡርቃ ዝምታ ነው የጻፍኩት ይሄ አምስተኛ እትም ነው የቡርቃ ዝምታ እዚህ ሽፋኑ ላይ የምታዩት ሰው አኖሌ ዋቆ ይባላል የታወቀ ሰው ነው አኖሌ የተባለች ከተማ የተወለደ የሐወኒ ባል ወይም ወንድሟ ሁለቱም ነው ይሄ ነው ሶስተኛ የቢሾፍቱ ቆሪጦች የሚል መጽሐፍ አትም ያለው እሱም እጄ ላይ የለም ኢትዮጵያ ውስጥ ግን መታተሙን ሰምቻለሁ በመቀጠል 3 ማስታወሻዎች ጽፌያለሁ እነኚህ በአንባቢ በጣም የሚታወቁ ናቸው የጋዜጠኛው ማስታወሻ ከዛ የደራሲው ማስታወሻም እንደዚሁ በስፋት የተሰራጨ መጽሐፍ ነው ከዛ በመቀጠል በጫልቱ እንደ ሄለን ምክንያት ጫልቱ ሚደቅሳ ምክንያት ትልቅ አጨቃጫቂ የነበረው የስደተኛው ማስታወሻ የሚለው ነው ይሄም በስፋት ተሰራጭቷል ከዚህ በኋላ ያተምኩት ጀሚላ እናት ነው ይሄም አከራካሪ ሆነው ከቀጠሉ መጽሐፎች አንዱ ነው ከዚህ በኋላ የቅዳሜ ማስታወሻ የሚል መጽሐፍ ታተሞ መሰራጨቱን ሰምቻለሁ በኔ ስም እኔ የምጽፋቸውን በብሎግ ላይ የምጽፋቸውን
መጣጥፎች ሰብስበው የቅዳሜ ማስታወሻ የአባይ ፀሐይ ጦርነት በሚል አዲስ አበባ ላይ ማተማቸውን ሰምቻለሁ። እኔ ግን አላየሁትም፣ እስካሁንም አላየሁትም መጽሐፉን። ጽሁፉ የኔ ነው ግን ኤዲት አልተደረገም፣ ፕሮፍሪዲንግ አልተሰራም። በጣም ደረጃው የወረደ እንደሆነ ሰዎች ነግረውኛል አንብበው። በተረፈ ግን የመጨረሻ መጽሐፌ ይሄው አሁን የጻፍኩት የኑረ ነቢ ማህደር ነው። ተስፋዬ ገብረአብ በቃለ መጠይቁ ወቅት በኦሮሞ ህዝብ ላይ የተፈጸሙትን የጡትና የእጅ ቆረጣዎች እንዲሁም የጅምላ ፍጅትን ለማስታወስ የአኖሌና የጨለንቆ ሐውልቶችን መገንባት አስፈላጊ ነው ማለቱም ይታወሳል። በቡርቃ ዝምታ ላይ የጻፍኩት የአኖሌ ታሪክ ነው። ታሪክ እውነት ነው። ታሪኩን እኔ ለኦሮሞዎች የነገርኳቸው ሳይሆን እነሱ የነገሩኝን ታሪክ መልሼ ነው የጻፍኩት ብሏል ተስፋዬ ገብረአብ ወይም ደግሞ ገዳ ገብረአብ። አክሎም የኦሮሞ ህዝብ በኦሮሚያ ላይ ለምሰራውም ይሁን ለምፈርሰው ሐውልት የማንንም ፈቃድ አስፈልገውም ብሎም ነበር። ታዋቂው ደራሲና ጋዜጠኛ ተስፋዬ ወይም ገዳ ገብረአብ በኬንያ ናይሮቢ በሕክምና ሲረዳ ቆይቶ ህይወቱ ማለፉ ይታወሳል። ለቤተሰቡ ለወዳጅ ዘመዶቹና ለአድናቂዎቹ በድጋሚ መጽናናትን እንመኛለን። እንግዲህ ውድ አድማጮቻችንና ተመልካቾቻችን ዕለታዊውን ዜና በዚህ አበቃ። መልካም ቆይታ።